ሰላም ጤና ይስጥልኝ። ዛሬ የምናየው ስለ አዋሽ 7 ኪሎ አመሰራረት ይሆናል። አዋሽ 7 ኪሎ በዚህ ዓመት ተመሰረተች ለማለት ቢከብድም ከተማዋ ግን ረጅም ዘመናት ያስቆጠረ የንግድና የጉዞ መስመር ታሪክ አላት። ከፈረንሳይ የምድር ባቡር ኩባንያ እስከ አዋሽ ወንዝ ተፋሰስ ድረስ ያለውን አስገራሚ ጉዞ አብረን የምናይ ይሆናል። አብራችሁን ቆዩ። አዋሽ 7 ኪሎ በዚህ ዓመተ ምህረት ተመሰረተች ለማለት ትንሽ ያስቸግራል። የወረዳው አስተዳደር ከ10 ዓመት በፊት የ130 ዓመቷን ቢያከብርም በመረጃ የተደገፈ ዋቢ አልነበረው። ከ3 ዓመት በፊት የሞቱት የቡፌ ደላጋር ባለቤት እድሜ ጠጋቧ ማዳም ኪኪ አስማ ኮምፕሎስ እንደነገረችን ከሆነ ድሮ ከአሊያምባ በአዋሽ ወንዝ በኩል ወደ ጅቡቲ የሚሄድ ቅፍለትን ተከትሎ ባሪያ ፈንጋዮችና ቱርኮች እንደ ማረፊያ ከተሟት መንደር ነች ወደ ኋላ አድጋ አዋሽ 7 ኪሎ የሆነችው። ማዳም ኪኪ እንደነገረችን ከሆነ የፈረንሳይ የምድር ባቡር ኩባንያ ሸመንደፌር ሸዋና ሐረርን የሚያገናኘው የአዋሽ ድልድይ ከከተማዋ 7 ኪሎ ሜትር ርቀት ላይ ሲገነባ መጠሪያዋ አዋሽ 7 ኪሎ ሆነ ብለውኛል። ሆኖም ወደ ኋላ እንዳረጋገጡት ከሆነ አዋሽ 7 ኪሎ የተባለችው በሌላ ምክንያት ነው። ለአዋሽ ወንዝ ቅርብ ቦታ ላይ እንደመከተሟ አዋሽ ተብላለች። 7 ኪሎውን ያወጡላት ግን አፋሮች ናቸው። እንግዲህ ያኔ አዋሽ ለአካባቢው አፋሮች የመጀመሪያ ትልቅና ዘመናዊ ከተማ ነበረች። በከተማዋ በቆሞ ሳንታዊ ገበያ ቅቤያቸውን በቀርበታ ስልቻ መሳይ ነገር ሞልተው ለመሸጥ የሚመጡ አፋሮች ከዚህ በፊት ያላወቁት አይነት አለካክ ገጠማቸው። እነሱ የለመዱት ቅቤውን ከቀርበታ ገዢው ወደሚፈልገው ዕቃ ገልብጠው በምትኩ ማርቴሪዛ ብር ወይም በአይነት ለምሳሌ እህል መክፈል ነበር። የአሁኖቹ ነጋዴዎች ግን በርዳን በእጅ በምትያዝ ሚዛን ይዘው ጠበቋቸው። በርዳኑ አሁን አዲስ አበባ ውስጥ የመንገድ ላይ አትክልት ነጋዴዎች የሚጠቀሙበት አይነት ነው። ከዛ በበርዳኑ የቀረበውን የቀርበታውን ጫፍ ይይዙና ቅቤው 10 ኪሎ ነው ወይም 12 ኪሎ ነው ብለው ዋጋውን በዚያ መሰረት ተምነውና ተከራክረው ነው የሚገዙት። በአፋርኛ ሱባህ ቅቤ ማለት ነው። ቅቤ በኪሎ የሚሸጥበት ከተማ ለማለት አዋሽ ሱባህ ኪሎ ማለት ጀመሩ። በመዋል ማደር ሱባህ ኪሎን ከተሜው 7 ኪሎ ይለው ጀመረ። የት ሄዳላችሁ ሲባሉ አዋሽ 7 ኪሎ መባል ተለመደና አዋሽም አዋሽ 7 ኪሎ ሆነች። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። ሰላም ሁኑልኝ። ቻው።